ያው እንግዲህ እንደተለመደው ዛሬም ሰዓታችንን ጠብቀን ሰዓታችንን አክብረን እነሆ ሰዓታችን ተገኝተናል። ያው እንደተለመደው ዛሬም በዳይመንድ ፑሻፕ እንጀምራለን። ዳይመንድ ፑሻፕ በጣም ብዙ ጊዜ ማለት ሰውነታችን ላይ በጣም ትልቅ ለውጥ ነው የሚያመጣው። እስኪ ሁላችሁ ሞክሩትና ለውጥ ካላመጣላችሁ ነው ይቀጣለሁኝ። ኦኬ ሌትስ ጎ። እሺ እንስራ እስኪ። በጣም አድካሚ ነበረ። እነሆ እንግዲህ ጨርሰን አሁን ደግሞ ወደ ኖርማል ፑሻፕ እንገባ ነው። ኖርማል ፑሻፕ ደግሞ በስማ ሰለሱ ምንም ቃል የለኝም። ብቻ ሁላችሁም ሰርታችሁ እዩት። በጣም ነው የሚመቸው። መቤቴን በስማ ኡፍ። የምር ግን ፑሻፕ የማይሰሩ ሰዎች ግን የምር ማለት መስራት ልምድ የሌላቸው ሰዎች ግን የምር ተበድላችሁ፣ የምር ከልቤ ነው ተበድላችሁ ነው የምለው ማለት ነው። ኤኒዌይስ ያው እንግዲህ ኖርማል ፑሻፓችንንም 50 እንሰራለን። እስኪ በዚህ በ30 ቀን ውስጥ ያለማቋረጥ ሶስቱንም 50 ለመስራት እሞክራለሁኝ። ዳይመንድ ፑሻፑን 50 ጨርሻለሁ ኦልሬዲ። ይሄኛው ትንሽ እየደከመኝ ነው ያለው፣ ትንሽ ድካም ነገር አለው። ግን ቢሆንም ዛሬ ዴይ 8 ላይ ደርሰናል። ዴይ 8ችንን እንግዲህ ጠብ እናደርጋለን። በዴይ 8 እንደዚህ ከሰራን በ8ኛ እንደዚህ ከሰራን ከዚህ የተሻለ ቀኖችን በሰራን ቁጥር ሪፒቲሽናችንን እየጨመርን ማለት ያው በአንድ ዙር 50 ማለት ይሆን 150 ፑሻፕ በእያንዳንዱ ዙር መስራት እንችላለን ማለት ነው። ሶ ሌትስ ጎ። እስኪ እንስራ በእናታችሁ። አሁን ደግሞ ማይ ፌቨራይት የምላትን ፑሻፓችንን እንሰራለን። ዋይድ ፑሻፕ ይላል። ደረታችንን እስኪ ለጠጥ እያደረግን ማለት ነው። ያው እንግዲህ ደረታችንን እንደምታዩት በጣም ትንሽዬ ነች። እስኪ እሱንም እንግዲህ ያው እሱ በጣም ቀላል ነው። በአንድ 50 ይሰራል። ነገር ግን ያው ሰውነት ይሰለዛለ። እስኪ በአንድ ዙር በሁለት ዙር ምንጨርስ ይሆናል ማለት ነው። ሌትስ ጎ ማን። እስኪ ሁላችሁም እስኪ ይሰራችሁ። እስኪ ለጤናችንም ለፊዚካላችንም አሪፍ ነው። እስኪ እንስራ እስኪ። የምር ግን በጣም አድካሚ ነበረ። በጣም ያደክማል እግዚአብሔርን። ያው እንግዲህ ጀስት ያው ለጤና ሲባል የማይኮን ነገር የለም ትላለ። እስኪ እንቀጥላለን 50ችንን እንጨርሳለን። ይኸው እንዳልኳችሁ አረፍ እየልን ነው እንጂ ይደክማል በእናታችሁ። ደግሞ ላይክ፣ ሼር፣ ሰብስክራይብ እስኪ እያደረጋችሁ ኧረ ተው እባካችሁ እንዴ! ምንድነው ቆይ ችግራችሁ እናንተ? ላይክ፣ ሼር፣ ሰብስክራይብ አድርጉ እንዴ! ለምን ነው የማታበረታቱን? ምንድነው ችግራችሁ? ኦኬ እንጨርስ እና ያው እንግዲህ የዴይ 8 ኦር ደግሞ የ8ኛ ቀን ቻሌንጃችን በዚህ መልኩ ጨርሰናል። እንግዲህ አሪፍ ነበረ። ሁላችሁም እንደተለመደው ሼር፣ ላይክ፣ ሰብስክራይብ አድርጉ። ባይ ባይ።